ፈንታነጋ እባላለሁ። የስራዬ ድርሻ የአዲስ የሚልገሳ ህብረት ስራ ማህበር ሊቀመንበር ነኝ። ያው እኔ እንግዲህ ሊቀመንበር ስሆን እቺ መኪና የሰጠነ ስሜሎች ይባላል። ያው ስሜሎች ይባላል፣ ኒክ ይባላል። ባለሀብቱ ፈረንጅ ነው ስሜሎች ባሉ። ስለዚህ እሱ ብዙ ጊዜ ሰርቷል። ወደ 10 ቤት የሚሆን ሎጅ ሰርቶ ከኛ በቃ ይሄ ማህበረሰብ የአካባቢውን ችግር ወጥ ከፍት በግ ስላገርኩበት ስለዚህ ለዚህ ማህበረሰብ ምንድን ስራ መስራት አለብኝ የሚል ነገር ነበረው። ከዛ እንደውም እቺ መኪና ሲያስገባልን ጤና ጣቢያም ቢሆን ጨምሮ አቅዶልን ነበር። መኪናዋ ያው ስትሰጠነ ደካማዎች ከገበያ ሄደው እንዲመለሱባት ሰው ሲታመምም በሕክምና ቶሎ እንዲደርስ በሚል ሐሳቢ ነው እየሰጠነ። ዛም በኋላ እቺ መኪና ከተሰጠነ ጀምሮ ያው ጥሩ ገቢ ለማህበሩ ጥሩ ገቢ እየሰጠች ነበር። ያው ለማህበሩ ጥሩ ገቢ ሲሰጥ እያለች ግን ዛም በኋላ በጋራ ማለት በጋራ እየተሰራች ሳለ የኮሚቴ ስራ ስለሆነ የኮሚቴ ስራ ሲሆን በቃ የሆነ እንቅፋት ያገኛት ነበር። በአዲስ አበባ ሜዳ ወደቀች ምን አለች። ከዛም በኋላ ግን አይ እቺ መኪና ባለቤትነት ማግኘት አለባት። የጋራ ከሆነ የጋራ ገንዘብ ተቆርቋሪ ምንም ስለሌለው ስለዚህ በማህበሩ ስም ሆኖ ማህበር ማከራየት አለበት ሲባል ያው ለማህበሩ እነዚህ ታዴና ጌቶች ለሚባሉ ግለሰቦች በ21,000 ብር ተከራየሽ። በወር 21,000 ብር ሊከፍሉ በወር 21,000 ብር ሊከፍሉ ስትከራይ እቺ መኪና በወር 21,000 ብር እየከፈለሽ ያስገባሽ ለ10 አመት ሰርታለች። ለ10 አመት ገቢ አግብታለች። ለ10 አመት ገቢ ካስገባች በኋላ ዙራ ደግሞ በአዲስ እነሱ ደግሞ ተጎዳነ የሚል ጥያቄ አጠየቁ። 21,000 ብር ገቢ ነበራቸው። አይ እኛ 21,000 ብር ገቢ ከምን ያስገባነ ጉዳት ከሚያገኘን ማህበሩ በጋራ ከሚያሰራ እኛ በሚያገኘን ችግር እኛ እንጋፈጣለን ብለው 25,000 ብር አደረገላቸው። የ4,000 ብር ልዩነት ጨመሩና ማለት ነው። ከዛም በኋላ በእነሱ ስም አሰተን ውል መኪናዋ በሚያስገኛት ችግር እነሱ ሊጋፈጡ የእነሱ ማህበር ሊያሰራት በሚባል ጉዳይ ልክ 1 ወር እንደሰራነ መኪናዋ መረባ የሚባል ቦታ ሄዳ ቆመች። 1 ወር እንደሰራችው መኪናዋ ሄዳ እዛ ስትቆም አይቺ መኪና ተሰበረች እንዴት ነው ብሎ ይደውልልኛል የተከራዩ ሰዎች። አይኛ ውላችን እናንተ መኪናዋ በሚያገኛት ችግር የእናንተ ውል እኛ ማህበሩ ስለማይደግፍ እናንተ ነው ማሰራት ያለባችሁ ብለ በዚህ ክርክር ነው ለ8 አመት እና ወይም ለ10 አመት ስንከራከር ቆየነ። ለ10 አመት ስንከራከር ቆየነ። አጠቃላይ በወረዳው ፍርድ ቤት ስንጨቃጭቅ ነበርነ። ከወረዳ ፍርድ ቤት ብሩ አቅም በላይ ሲሆን ስታሰብ ከሚኒል በላይ ነው ብሩ የታሰበ። ከሚኒል በላይ ሲሆን የወረዳ ፍርድ ቤት ሚኒል ብር ማየት ስለማይችል ወደ ዞን ፍርድ ቤት ሄድን። ወደ ዞን ፍርድ ቤት ስንሄድ ወደ 5 አመታችን ነው ከዞን ፍርድ ቤት የተከራከርነ። ከዞን ፍርድ ቤት ደግሞ 5 አመት ተከራክረን በትናንት ለታ በህዳር 24 ያው በህግ አግባብ የ1 ሚሊዮን ብር እንዲከፍሉ ተደረገ። ይሄ 1 ሚሊዮን ብር የተከፈለበት ምክንያት አለ። ያው መኪናዋ ሂደን አየናት። ኮሚቴዎች ተወጣጥቶ ከወረዳም የኛ ህብረት ስራ ማህበር ኮሚቴ የሚሉ አያት መኪናዋ ስናያት ሂደን ስናያት በጣም በሚያሳዝን ጉዳይ በቃ ከጋራጁ መሳፍንት ጋራጅ ነው የምትባል ጋራጁ መሳፍንት ነው የሚባል ባለጌታው እዛ ሂደን ስናያት እቺ መኪና ጌታ ያላት አስመስልም። ፍየሉ ሁሉ እየገባባት የሀገር እቃ ቁራሌ ብረት ሁሉ እያስቀመጡባት ሃይላንድ እንኳን ወደ 300 ወደ 400 ሃይላንድ የሚሆን ከቅንጭላታው ላይ ሰቅለው አየነ። እዛም በኋላ ማህበሩ በራሱ ለማሰራት ነው ፈልጎ የነበር መኪናዋ። እዛ ሂደን ጠየቅና ሰዎች የመኪና ዋጋ ሞተር ምን ያህል ይፈጃል እንደዚህ በቃ ቁሳቁሶች ምን ያህል ይፈጃሉ ብለን ስንጠይቅ ከ1 ሚሊዮን በላይ ጠየቀን ዋጋዋ ማሰራው። አይ እኛ ከ1 ሚሊዮን በላይ ዋጋ ጠይቆናል። እቺ መኪና 1 ሚሊዮን በላይ ዋጋ ከፈጀሽ እንዴት እናርግ ብለን ዞን ወደ እናት ጽፈት ቤቱ ደወልን። ወደ ወረዳ ወደ ደባርቅ ህብረት ስራ ማህበር ስንደውል አይ 1 ሚሊዮን ከሆነ እናንተስ ምን ያዋጣችኋል አሉ። አይኛማ እቺ መኪና ሽማግሌ ይመረጥና በቃ ማህበሩ ወደ ማህበሩ ይመለስና ይህ ጥያቄ ወደ ማህበሩ ይመለስ ምን ይሁን ይባል ብለን ወደ ማህበሩ መለስነው። ወደ ማህበሩ ከመለስነ በኋላ ጠቅላላ ጉባኤ ጠራነ። ጠቅላላ ጉባኤ ጠርተን እቺ መኪና ማሰሪያ 1 ሚሊዮን ብር ጠየቀሽና 1 ሚሊዮን ብር ስትጠይቀና እንዴት እናርግ ስንል አይ 1 ሚሊዮን ብር ከፈጀሽ
በዛ ማይል እኛ እናንተ አንደኛ አርሶ አደር ናችሁ፣ ብዙ ወጭ ገቢ አታውቁም፣ የቃ ድለላ ሊያጋጥማችሁ ይችላል። ስለዚህ ምን መሆን አለበት ሲባል እንግዲያማ አዲስ የኔ ሚልጌሳ ህብረት ስራ ማህበር 15 ሽማግሌ አዲስ የተመረጠ 15 ሽማግሌ ሚልጌሳ ተመረጠ። ያ ሽማግሌ ቁጭ ብሎ ከዚህ ፈስቤት በመሆን መኪናዋ ዋጋ ተተመነሽ። የመኪና ዋጋ ሲተመን ምን ያህል ታወጣለች ተባለ። 2 ሚሊዮን ተመናት። 2 ሚሊዮን ስንተምን 1 ሚሊዮን ማሰሪያ 1 ሚሊዮን ደግሞ ዋጋዋ ተባለ። ከዛም በኋላ 1 ሚሊዮን እሱ አሰርቶ እዛው ሊያስቀር 1 ሚሊዮን ለማህበሩ ሰጠን ብለን ተዋዋልነ። በዚህ ውል ፊርማ ጨረስን። ከጨረስነ በኋላ ትናንት እንዳልኩ ቅድም እንደጠቀስኩልህ ለህዳር 24 ብሩን አጠቃላይ ሰጠን። አሁን ዛሬን ቀን መጥቼ የሰውየው ዋስትና የትእዛዙ የሚባለው ዋስትና አንስቼ መጥቻለሁ። ትናንት ግን ጠቅላላ ጉባኤ ስንጠራ በጣም ምስጋና ያመስገነውናል። ችግሩን ባለመፍታቱ የሚልጌሳና የአዲስ ቀበሌ ነዋሪዎች መካከል ቅራኔና ልዩነት የፈጠረ መሆኑን ያብራሩት አቶ ፈንታ ችግሩ ከተፈታ ጀምሮ የሁለቱን ቀበሌ ነዋሪዎች ፍቅራቸውን ይበልጥ ያጠናከረ መሆኑን አብራርተዋል። ይህ መልካም አስተዳደር ችግር ፈጠረብን ነበረሽ። እስከ ዱላም ደርሰው ነበር። ሰው እስከ አፎምዝም ደርሰው ነበር። በቃ የጎሳ ልዩነት በጣም ነበረን። ስለዚህ ያ ሁሉ ችግር በመፍታታችሁ እኛ በጣም ቴንኪው እናመሰግናቸዋለን ብለን እኔ እንኳን ያመራው ማህበሩን ከመራውት ወደ 6 አመት ሆነኛል። ስለዚህ እኔ መስራትም አልችልም ነበር። ግን ሰውዬ ይህን ያህል መስዋዕትነት ከፍሎ ያለምንም ደሞዝ ያለምንም ስራ ይህን ያህል ከሰራ ደሞዝ ባያገኝም እኛ ማህበሩን ቢመራልን ውጤታማ ይሆናል ብለው ነው የሰጡኝ። እኔ ማለት እቅዴ ልሰራበት የነበረው እቅድ አልቋል። 6 አመት ነው ይሆነኛል። እቅድ በላይ ነው እየሰራው ያለው። ስለዚህ ጠቅላላ ጉባኤው ግን ትናንት በአዲስ መስራት አለበት ብሎ አዲስ ምርጫ ተካሂዶ